በአመቱ መጀመሪያ ላይ አንድ ነገር ለማሳካት እቅድ ከሚያወጡ ሰዎች መካከል ከ8 እስከ 10% የሚሆኑ ሰዎች ናቸው ያን እቅድ በአመቱ መጨረሻ ላይ የሚያሳኩት። ይባስ ብለው የረዥም ጊዜ እቅድ ከሚያወጡ ሰዎች መካከል 3% ብቻ ናቸው ያን እቅድ ለረዥም ጊዜ ተከትለው ያን ጎላቸው ማድረግ የሚችሉት። ዛት ሚንስ 100 ሰዎች እቅድ ቢወጡ 3 ሰዎች ብቻ ናቸው ያን እቅድ እስከ መጨረሻው ተከትለው የሚያሳኩት ማለት ነው። ይህ ምን ያሳየናል? ሰክሰስ ኢዝ ኤ ስሞል ክለብ። ሰክሰስ እኛ እንደምናስበው ብዙ ሰዎችን የሚይዝ ክለብ አይደለም። ሰክሰስ የተወሰኑ የተመረጡ ሰዎች ብቻ የሚገቡበት ስሞል ክለብ ነው። ትንሽ አነስተኛ የሆነ ክለብ ነው። ይህ ለምን ሆነ የሚለውን ነገር ዛሬ የሚነጋገረው ዋይ ኖት ኤቭሪዋን ሰክሰስፉል፣ ዋይ ኖት ኤቭሪዋን ሰክሰስፉል የሚለውን ነገር ነው የምነጋገረው። ሰክሰስ ለምን ዲፎልት ስቴት ያልሆነበት ምክንያት የሚለውን በዚህ ቪዲዮ እናገራለን። ለቻናል ሲሆናቸው ብስራት ይባላለሁ። 4ኛ ዓመት የህክምና ተማሪ ዲያቆን፣ እንዲሁም ፊትነስ ኢንቱዚያስት። ወደ ቪዲዮ እናልፋለን። አንድ ሰው ስኬታማ መሆን ከፈለገ በቅድሚያ ማለፍ ያለበት ባሪየር ኢዝ ባዮሎጂካል ባሪየር ነው። እሱም ይባላል ሜታቦሊክ ኤፊሺየንሲ ወይም ሜታቦሊክ ኮስት ይባላል። አእምሯችን የተሰራው ለሰክሰስ አይደለም። አእምሯችን የተሰራው ለሰክሰስ አይደለም። አእምሯችን የተሰራው ለሰርቫይቫል ወይም ለደህንነት ነው። ምን ማለት ነው? አእምሯችን ምንም እንኳን 2% የሰውነታችን ክፍል ቢሸፍንም በክብደት ማለት ነው፣ ግን 20% የሚሆነውን የሰውነታችን ኢነርጂ የሚጠቀመው ይህ አእምሮ የተባለው የሰውነት ክፍል ነው። አእምሯችን እንደምናውቀው ሁሉንም የህይወታችንን ክፍል የሚዘውር አእምሯችን ነው። በዛ ምክንያት ስ ኮስት ምክንያቱም ሁሉም ሰውነታችን የሚቋጠሩ አእምሯችን ስለሆነ በኤነርጂ በኩል ስንሄድ በጣም ኮስት የሆነ ኦርጋን ነው፣ ኤክስትራቫጋንት የሆነ ኦርጋን ነው። ስለዚህ ምን ይላል መስላችሁ? አንድ ነገር ሰው መስራት ሲጀምር አእምሯችን ሰው ቅድም እንዳልኳችሁ ፎር ሰርቫይቫል ነው። ስለዚህ አንድ ሰው የሆነ ነገር መስራት ሲጀምር ያን ኤክሰርሳይዝ ወይም ያን ኢፈርት የሚለው ፍሮም ኢነርጂ ዋይዝ ነው ያን ነገር ከኢነርጂ ወይም ከሜታቦሊክ ኮስት አንጻር ነው ነገር ነው። ፎር ኤግዛምፕል አንድ ሰው ስፖርት ጀምሮ ራሱን ወይም ቦዲን ትራንስፎርም ማድረግ ቢፈልግ አእምሯችን ነገር የሚለው እንደ ድካም ነው፣ አንድን ኤነርጂ እንደማባከን ነው እንጂ ያን ሎንግ ተርም እቅዱን አይቶ ይሄ ሰውዬ እኮ በጣም ይህንን ፕላን ፎሎ እያደረገ ነው፣ ስለዚህ ይህን ጎላቸው ለማድረግ እየሰራ ምናምን አይደለም። ምን ብሎ ነው ፕራይሜሪ የሚያስበው? ኢነርጂን ስፔንድ እያደረገ ኢነርጂን እያባከነ ነው። ይህ ደግሞ ኤፊሽንት አይደለም ለሰርቫይቫል። ይህ ኤነርጂ ወደፊት ሰርቫይቭ ለማድረግ ያስፈልገዋል ሰው ነው። ስለዚህ ዶንት ዱ ኢት ነው። ለዛ ነው ብዙ ሰው ሌዚ የሚሆነው ወዶ ሳይሆን ያን ነገር አእምሮ በዲፎልት ሌዚ እንዲሆን ስለሚያስከትል ሰው አንድ ሰው ሰክሲድ ማድረግ ከፈለገ ይህን ባዮሎጂካል ባሪየር ይህን ሜታቦሊክ ኮስቱ ምንድን ማድረግ አለበት? አቮይድ ማድረግ አለበት፣ ወይም ይህን ኦቨርራይድ አድርጎ ማለት ነው። ከዚህ ሜታቦሊክ ኮስት ሲያለፍ ሳይኮሎጂካል ባሪየር ይመጣል። ይህ ሳይኮሎጂካል ባሪየር እንዴት ዲፋይን ይደረጋ መሰላችሁ? ዜር ኢዝ አሚግዳላ የሚባል የብሬን ፓርት አለ። ይህ አሚግዳላ የሚባለው ብሬን ፓርት ፕሪሚቲቭ የሆነ ብሬን ፓርት ነው እና ምን ሴንስ ያደረገ መስላችሁ? ዳንጀርን ነው ሴንስ የሚያደርገው። ከአንድ ዳንጀር ኤሪያ እንድንርቅ የሆነ ዳንጀር ኤሪያ ውስጥ ስንገባ ወይም ዳንጀር ኤሪያ ውስጥ ልንገባ ብሎ ሲያስብ አወር ብሬን አሚግዳላ ነው ሴንስ የሚያደርገው። ስለዚህ አሚግዳላችን ሴንስ ያደርገውና ከዛ ዳንጀር ኤሪያ እንድንርቅ ነው ሲግናል የሚሰጠው። አሚግዳላ የሌላቸው ሰዎች ምንም ነገር አይፈሩ፣ በቃ ዘጀስ ጎ ኤንድ ዳይ ማለት ነው። ይህ ነገር በጣም ለእኔ ለህይወት ያስኪል ነው ብሎ አይጨነቁም። ዘጀስ ጎ ኤንድ ዳይ። ስለዚህ ይህ አሚግዳላችን ለሰርቫይቫል በጣም ትልቅ ጥቅም አለው ማለት ነው። ነገር ግን በዚህ በጎላችን ምናምን ስናየው ደግሞ በተቃራኒው አንድን ጎላችን እንዳናደርግ ወደኋላ ሂንደር የሚያደርግን የሚጓተተን አንደኛው ፋክተር ይሄ አሚግዳላችን ነው። ምክንያቱም አንድ ሰው ወደ አንነው ወደሆነ ነገር ፎር ኤግዛምፕል ቢዝነስ መጀመር ቢፈልግ አንድ ሰው ያ ነገር ለሱ አንነውን ነው፣ አያውቀውም። አንድ ሰው ወደ ጫካ ውስጥ ቢገባ ያ ነገር ለሱ አንነውን ነው። ሁለቱም ተመሳይ ስቲሙለሶች በተመሳይ መልኩ አሚግዳላ የሚባሉ የሚረዳቸው። ስለዚህ ሰው አንድ ነገር እንዳይጀምር፣ አዲስ ነገር እንዳይጀምር፣ ሪስክ እንዳይወስድ ፕሪቬንት የሚያደርገው የአእምሮ ክፍል ይህ አሚግዳላ የሚባለው የአእምሮ ክፍል ነው። ሶ ዛት ብሬን ይህ አሚግዳላ ያልኳቸው የአእምሮ ክፍል ቢዝነስ መጀመርን ወይም አዲስ ወደ አንነውን ወደሆነ ፓርት ወደ አንነውን ወደሆነው ነገር መሄድን እና ጫካ ውስጥ መግባትን ወይም ደግሞ በነብር መባረርን እንደ ተመሳይ ስቲሙለስ የሚተረጉመው ከሆነ ሁሉንም ዳንጀር ነው። ስለዚህ አቮይድ አድርገው ነው ብሎ የሚነግረን ማለት ነው። ስለዚህ አንድ ሰው ቢዝነስ እንዳይጀምር ኢንተርፕረነር እንዳይሆን ይህን ሰምቲንግ ፕሪቬንት የሚያደርገው ፓርቲ ነው። ይህን እንዴት አድርገን እናሸንፈው እና አሚግዳላችን እንዴት አድርገን እናሸንፈው ስንል ኒውሊ ዲቨሎፕድ የሆነ የአእምሮ ክፍል አለ። ይህ ፍሮንታል ሎብ የሚባለው ስፔሲፊካሊ ደግሞ ፕሪፍሮንታል ኮርቴክስ የሚባለው የአእምሮ ክፍል በጣም ኒውሊ ዲቨሎፕድ የሆነ ራሽናል የሆነ ብሬን ነው። ስለዚህ ያ ነገር በቃ ሎንግ ተርም ጎላችንን ዲሲፕሊን ሆነን እንድናሳኩ የሚያደርግ ብሬን ነው። ስለዚህ ከአሚግዳላ ይልቅ ወደ የትኛው ወደ ፕሪፍሮንታል ኮርቴክስ ወደሚባለው የአእምሮ ክፍል ወደ ፍሮንታል ሎብ ዳይቨርት አድርገን የምናስብ ከሆነ ይህንን ፕሮብለም መቅረፍ እንችላለን። ነገር ግን ችግሩ ምን መሰላችሁ? ይህ ፍሮንታል ሎብ የሚባለው የአእምሯችን ክፍል
ሊሚትድ የሆነ ሪሶርስ ነው ያለው። ምክንያቱም ይሄ ዲሲፕሊን፣ ሰልፍ ኮንትሮል የሚባለው ነገር፣ ዊል ፓወር የሚባለው ነገር ባለፈው ቪዲዮ እንደሰራሁላችሁ በጣም ሊሚትድ የሆነ ሪሶርስ ነው። በጣም ባባከነው ቁጥር ዲፕሊትድ እየሆነ ውሳኔያችን ወደ ሊምቢክ ሲስተም ያጋደለ ውሳኔ እየወሰን ኢሞሽናል እየሆነ እንሄዳለን። ስለዚህ ዋይዝሊ ያለውን ሪሶርስ ያለውን ኢነርጂ መጠቀም እንዳለብን ልብ ይሏል። ዘሰርድ ስቴፕ መጀመሪያ ባዮሎጂካል ባሪየርን አለፍን። ከዛ በኋላ ደግሞ ሳይኮሎጂካል ባሪየር ይሄ አሚግዳላ ፕሪፍሮንታል ኮርቴክስ ያለውን ባላንስ ሴት አደረግን። ከዛ በኋላ ደግሞ ሶስተኛ ምን አለ ዘ ዶፓሚነርጂክ ሲስተም የሚባለው ወይም ዘ ሪዋርድ ሲስተም የሚባለው ነገር እሱን መመልከት አለብን። ይሄ ዶፓሚን እንግዲህ በጣም ፌመስ ወርድ ነው። በብዙ ሶሻል ሚዲያ ላይ ሲጠራ ትሰማላችሁ። ዶፓሚን ዲቶክስ ኤንድ ሶ ኦን። ስለሱም ሌላ ቪዲዮ እንሰራበት ይሆናል። ግን ዶፓሚን የሚባለው ሰብስታንስ ኢዝ ኒውሮ ኬሚካል ወይም ኒውሮ ትራንስሚተር ኢዝ ፋንሲ ወርድ። ምን ለማለት ተፈልጎ ነው? ሁለት ነርቮችን የሚያገናኝ በሁለት ነርቮች መካከል መልእክት እንድትተላለፍ የሚያደርግ ኬሚካል ነው። ጀስት ዋን ኦፍ ዘ ኬሚካልስ እንደዚህ ከሚያደርጉት ማለት ነው። ትራንስሚተር ሲባል ጀስት ፋንሲ ወርድ ስለመስል ነው። ሁለተኛ ይሄ ዶፓሚን የሚባል ሰብስታንሻ ኒግራ የሚባል ስለ ስሙ አትጨነቁ። ሰብስታንሻ ኒግራ ከሚባል የአእምሮ ክፍል የሚመነጭ ኬሚካል ነው። ይህ ኬሚካል አንድን ነገር ደግመን ደጋግመን እንድንሰራው ሞቲቬት የሚያደርገው ሪዋርድ የሚያደርገው ሲስተም። አንድ ነገር ሰርተን ሪዋርድ ካገኘንበት ያን ነገር ደግመን እንድንሰራው የሚያደርገ ነው። ይህ ሪዋርድ ሲስተም ኢን ዘ ሞደርን ወርልድ ላይ በጣም ስፖይልድ የሆነ ሲስተም ነው። እንዴት መሰላችሁ? አሁን ዶፓሚን ማግኘት በጣም ቀላል ነው ከምናስበው በላይ። ዛሬ 100 ዓመት የነበረ ሰው ከሚያገኘው ዶፓሚን ይልቅ አሁን እኛ የምናገኘው ዶፓሚን ኢዚ ዶፓሚን ነገር በጣም ኢዚ ነው። ዶፓሚን ለማግኘት ምንም ማድረግ አይጠበቅብንም። ምንም ሳክሰስ ስትሬም ማድረግ አይጠበቅብንም። ጀስት ስክሮል ብናደርግ ጀስት በኢቲንግ ሹገር ወይም የምንወደውን ነገር በማድረግ ያ ነገር ጠቃሚ ሆነ ጠቃሚ አልሆነ ያን ዶፓሚን ሂት ማግኘት እንችላለን። ያ ዶፓሚን ከሰብስታንሻ ኒግራ ሪሊዝ እንዲደረግ ማድረግ እንችላለን። ግን ችግሩ ምንድን ነው? ይህን ቺፕ ዶፓሚን ባገኘን ቁጥር ቺፕ ዶፓሚንን ማግኘት ሰውነታችን በለመደ ቁጥር ሃርድሊ ሶት የሆኑ በጣም ለረዥም ጊዜ አንድ ነገር ተከትለን እቅድ አውጥተን ያን ነገር ለረዥም ጊዜ ፎሎ አድርገን የምናገኘውን ሃርድ ዶፓሚን ዩዝለስ ያደርገዋል ማለት ነው። አንድ ሰው በቀላሉ ስክሮል አድርጎ ዶፓሚን ማግኘት እየቻለ አንድ ሰው በቀላሉ ጃንክ ፉድ በልቶ ዶፓሚን ማግኘት እየቻለ ለምንድን ነው ለአመታት አንድ ነገር ፐርሶ አድርጎ ዶፓሚን ማግኘት የሚችለው? ፕሬዘንት ቢያዝ የሚባልም አእምሯችን የተሰራበት ሲስተም አለ። ፕሬዘንት ቢያዝ ማለት አእምሯችንን ለምሳሌ አንድ ሰው ዛሬ 100 ወር ከምሰጥህና የዛሬ አንድ ወር 110 ብር ከምሰጥ የቱ ይሻላል የሚባል አንድ አቬሬጅ ፐርሰን የሚመርጠው ዛሬ 100 ብር ብሰጥ። ፕሬዘንት ቢያዝ ከአሁን ኢሚዲየት ሪዋርድ ነው ፕሪፈር የሚያደርገው አእምሯችን። በዚህ ምክንያት ሎንግ ተርም ጎላችን ፐርሲው እንዳናደርግ ሂንደር ያላደርገና ይሄ ዶፓሚን ሲስተም ማለት ይህን እንዴት አድርገን ነው የምንቀርበው? ቺፕ ዶፓሚኖችን በማስወገድ አእምሯችን ይህን ሪዋርድ ሲስተሙን በረዥም ጊዜ በሚመጡ ጎሎች ያን ዶፓሚን እንዲያገኘው በማድረግ ነው። ያን ረዥም ጊዜ አንድ ነገር አሳክተን በዛ የምናገኘው ዶፓሚን እና በዛ መሰረት ሪዋርድ ሲስተማችን እንደገና ሪዋይር እንዲደረግ በማድረግ ይህን ነገር ሰው ለማድረግ እንችላለን ማለት ነው። ስለዚህ እስከዚህ ከመጣን አንድ ነገር ግልጽ ማድረግ አለብን። ኤኒዌይ ባይ ኤኒ ሚንስ እነዚህን ሁለት ፔኖች አቮይድ ማድረግ አንችልም። ዊ ካን ጀስት ቹዝ ፍሮም ዘም። የመጀመሪያው ፔን መሰላችሁ ፔን ኦፍ ዲሲፕሊን ነው። ፔን ኦፍ ዲሲፕሊን የሚባለው ጊዜያዊ ፔን ነው፣ ጊዜያዊ ህመም ነው። አንድን ነገር በማድረጋችን ምክንያት የሚሰማን ህመም ነው። ይህ ህመም ጊዜያዊ ነው። ቅድም እንዳልኳችሁ ለምሳሌ አንድ ሰው ስፖርት ቤት መሄድ ሳይፈልግ ሲሄድ፣ ማንበብ ሳይፈልግ ሲያነብ፣ ጠዋት መነሳት ሳይፈልግ ሲነሳ ይህ ህመም ጊዜያዊ ህመም ፔን ኦፍ ዲሲፕሊን ነው። ግን አንድ ሰው ይህን አቮይድ የሚያደርግ ከሆነ ግን አቮይድ ወደማያደርገው ፐርማነንት ወደሆነው ህመም ነው የሚሄዱ። ዛት ኢዝ ዘ ፔን ኦፍ ሪግሬት። የፔን ኦፍ የሪግሬት ወይም የጸጸት ህመም ምንጊዜም አይለቀንም። በቃ የዛሬ ዓመት መሆን የምንችለውን ነገር በቃ የዛሬ 5 ዓመት እኮ ይህን ጀምሬ ቢሆን እናሳካ ነበር ኤንድ ሶ ኦን ኤንድ ሶ ፎርት እያለ ራሳችን በቃ በጸጸት የምንጎዳበት አይነት ህመም ነው። አእምሯችን የትኛውን ይመርጣል እስኪ ብትሉኝ ሁለተኛው ህመም ነው የሚመርጠው። ጀስት አስበውበት ሳይሆን የመጀመሪያው ህመም ባይ ዲፎልት አቮይድ ስለሚያደርገው ኤኒ ታይፕ ኦፍ ፔን በጣም ጥሩ አይደለም ለሰረቨል ትሬት ነው ብሎ ስለሚያስብ ፔን ኦፍ ዲሲፕሊን አቮይድ ያደረገን አእምሯችን ከዛ በኋላ አልቲሜትሊ ዊል ኢንድ አፕ ኢን ዘ ፔን ኦፍ ሪግሬት ላይ ኢንድ አፕ እናደርጋለን። ከዛ በኋላ ዘረሱል ቢስትሪ ማለት ነው ላይፋችን ሙሉ የተመሰቃቀለ የሆነ ነው። ላይፍ ቢ ኮምፕሊኬትድ። ሶ እንዴት አድርገው ሰው ሰክሰስፉል ነው? በእነዚህ ባዮሎጂካል ባሪየሮች የታጠረው የሰው ልጅ
በእነዚህ ሳይኮሎጂካል ባየሮች የታጠረው የሰው ልጅ እንዴት አድርጎ ነው ሰክሰስፉል የሚሆነው የሚለውን ነገር ስናይ ይህን ባዮሎጂካል ሶፍትዌር እንደገና ሪዌር በማድረግ ይህን ባዮሎጂካል ሶፍትዌር ኦቨርራይድ በማድረግ እና እንደገና ሶፍትዌር ኢንስታል በማድረግ ነው ማለት ነው። ላይክ ኮምፒውተርስ እንዴት አድርገን ነው ኢንስታል የምናደርገው? አሚግዳላችን አንድ ነገር ስንጀምር ይህ ነገር እኮ ሰራይቫል ትሬት ነው፣ ለምን ነው እንደዚህ የምታደርገው እኮ ዳንጀር ነው እያለ አላርም የሚያደርግን ከሆነ ያን ነገር መስራት አንችልም። ስለዚህ አንድን ነገር ሃርድ የሆኑ ነገሮችን ብንሰራ ግን አሚግዳላችን ምን ማለት ይጀምራል? ኢትስ ኖት ዛት ዳንጀረስ፣ ያ ነገር ይህ ነገር እኮ አልገደለንም፣ ስለዚህ ሌላም ነገር ብንሰራ ተመሳሳይ ነው ሪዛልት የሚኖረው። በየቀኑ ከባድ ነገሮችን ባደረገ ቁጥር፣ በየቀኑ ራሳችንን ቻለንጅ ባደረግነው ቁጥር ከአሚግዳላችን ወደ ፕሪፍሮንታል ኮርቴክሳችን ሞር ኮንትሮል እየወሰደ ይሄዳል። ፕላስ ደግሞ አሚግዳላችን ያን ያህል ዳንጀረስ እንዳልሆነ ያ ነገር ሴንስ ማድረግ ይችላል። ፕላስ ዶፓሚን ሲስተማችን እንደገና ሪሴት ማድረግ እንችላለን። ፕላስ ደግሞ አእምሯችን ከሚነግረን በጣም እንደዚህ ከሰረቫል የሆነው አይነት ሜሴጅ ይልቅ ሎንግ ተርም ጎላችን ዲሲፕሊናችን የምናስቀድበት ፕሪፍሮንታል ኮርቴክሳችን ዴቨሎፕድ የሆነ ይሄዳል ማለት ነው። ቪዲዮን እስከመጨረሻው ስለተከታተላችሁ አመሰግናለሁ።